እነ ሼክ መሐመድ ሳኒ ሀቢብ በ1967 የመውሊድ ቀን በመውሊድ ቀን ነው ኤግዛክትሊ በመውሊድ ቀን ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን አልመጅሊሱል አዕላ ሊሹኡን ልእስላሚያ ምናልባት ስሙ ከግብጾች ወይም ከሳውዲዎች የተወሰደ ሊሆን ይችላል። እዛ አካባቢም የኢትዮጵያ የግብጽ እስልምና ጉዳዮች ከፍተኛ ወይም ጠቅላይ ምክር ቤት አለ። በሳውዲም አካባቢም አለ። ሌሎች ሀገራትምና ከሆነ ቦታ ተጀምሮ ዱፕሊኬት እየተደረገ የሄደ ይመስላል። እሳቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም ከፍተኛ ምክር ቤት ብለው አቋቋሙ በ1967 እና ያቋቋሙት ሊቃውንት ናቸው። ከ1967 ጀምሮ እስከ 83 አካባቢ የነበረውን ታሪክ ስታይ በጣም የግሎሪ ታሪክ ነበር የመጅሊሱ። የትኛውም የዓለም አምባሳደር፣ የትኛውም ዲፕሎማት፣ የትኛውም የሀገር መሪ በተለይ ሙስሊም ሀገር መሪ ኢትዮጵያ ውስጥ መጥቶ ያን ተቋም ሳይዘይርና ከሰዎቹ ጋር ሳይነጋገር የሚሄድበት ሁኔታ አልነበረም እና በኢትዮጵያና በሚድል ኢስት መካከል በኢትዮጵያና በሙስሊሙ ዓለምና በአረቡ ዓለም መካከል ድልድይ ሆኖ የማገናኘት ስራ የዲፕሎማሲ ስራ ሲሰራ የነበረ ተቋም ነው። በዛ የተነሳ ክብሩ ከፍተኛ ነበር፣ ሀገራዊ አበርክቶም ከፍተኛ ነበር። ከዛ በኋላ በ1982 እንግዲህ የመጀመሪያ መስራች የነበሩት ከመስራቾቹ አንዱ የነበሩት ሼክ መሐመድ ሳኒ ሀቢብ ረህመቱላሂ አለይህ ያልፋሉ። ከእሳቸው በኋላ እና ዑመር ሼክ ይተካሉ። በጣም አሊም ናቸው። እሳቸውም እንደውም የሸሪዓ ፍርድ ቤቱም አካባቢ ፕሬዚዳንት ይመስሉኛል ነበሩ። ወዲያውኑ ይተካሉ። አተካኩ የነበረው በሊቃውንት ነው። ሊቃውንት ተወያዩና ከኛ ከመካከላችን ማን ነው የተሻለ አሊም የሚባል እንደ አይነት ኦርደሮች በእስልምና ይታወቃሉ። የኸሊፋ ሲስተም አለ። የድሮ ኸሊፋ ብቻ ሳይሆን የመንፈሳዊ ኸሊፋ ሲስተም አለ። በኢትዮጵያ ላይ በኢልም ደረጃ ትልቅ የነበሩት ጀማሉዲን አልአኒ ሲሞቱ ከሳቸው በፊት ትልልቅ እነ ጀማ ንጉስ አሉ። ከዛ በፊት እነ ፈቂህ ሐሺም አሉ። ሲልሲላው ማለት ነው የመንፈሳዊና የዚክሩ የተሰውፉ የኢልሙ ሲልሲላ እና ጀማሉዲን አልአኒ ሲያልፉ ጀማል አህመድ ዳኒ የዳናውን የመጀመሪያውን የዳና ሼክ በዝምድና በምን አይገናኙ። በዝምድና አይደለም የተላለፈው በኢልምና በችሎታ በብቃት ነውና እሳቸውን በጣም ስሙዝ በሆነ መልኩ ተክተው ነው የሄዱት። እሳቸው ሲያልፉም እንደዚሁ ዳኒ ውሳኔ ሲተኩ ቀላል በሆነ መንገድ ነው የተተኩትና ኦርደሩ ኦልሬዲ ያለ ነገር ነው። በመሻይኾች መካከል ማን ነው ትልቅ የሚያውቀው በኢልም ደረጃ ማን ነው የተሻለ መምራት የሚችለው የሚለውን ነገር ሁሉም ሰው ያውቃሉ፣ ይተዋወቃሉ። ስለዚህ ምንድነው የሚያደርጉት? ወዲያውኑ ይተካሉ። የሚገርመው ያኔ ለሊደርሺፕ ወደ ኋላ ማለት ኢቭን ሶላት ሲያሰግድ እንኳን አንድ ሰው አሰግድ ሲባል ኢማሙን ሲባል ኖ ነው የሚለው። በጣም ተለምኖ ነው ወደ መሪነት የሚመጣው ህዝቡ ለምኖት እንጂ እኔ ብቁ አይደለሁም እኔ የህብረተሰብ አማና መሸከም አልችልም የሚል ሽሽት ነበረ እና በዛ መልኩ ነው ከነሼህ ዑመር ሼክ ጋር ወደዛ መጣ። ከዛ በኋላ እያለ በተለይ 1983 ኢህአዴግ ወደ ኢትዮጵያ ከገባ ጀምሮ እስከ 87 ባለው ጊዜ ውስጥ መሻይኾቹም እየሞቱ ምን እያሉም ምን ተፈጠረ? ቫኪዩም የሊደርሺፕ ክፍተት ተፈጥሯል። የሚመሩ በተለይ በመሻይኽ ደረጃ በዋና ጸሐፊነት የሚመሩት አንድ ሰው ነበሩ። እዛ በእነሱ መካከል እንግዲህ ስምምነቱ ምኑም አልነበረም እና የተለየ ትሬንድ የተፈጠረበት ጊዜ ያ ነው፣ ከለውጡ ጋር ጀምሮ ማለት ነው። በ1987 በዚሁ ምክንያት እኔ ልምራ ድሮ እኔ ያልመራም ነበር። አሁን ተቀይሮ እኔ ነኝ ተጽዕኖ ማድረግ እኔ ነኝ መምራት ያለብኝ በሚል ግብግብ 87 ላይ ምን ተፈጠረ? በሙስሊሙና በመንግስት መካከል ግጭት ተፈጠረና የ87ቱ የአንዋር መስጊድ አሰቃቂ የሆነና አሳዛኝ ክስተት እውን ሆነ ማለት ነው። ከዛ በኋላ ያ ሂደት ምን ወለደ? ከ1987-88 ጀምሮ ያለውን መጅሊስ ወለደ። ያ መጅሊስ ከመጀመሪያዎቹ ከ67 እስከ 83 ከነበረው በባህሪው ይለያል። በተወሰነ ደረጃ ፖለቲካዊ ተጽዕኖ በጣም ያረፈበት ነው። በደርግ ጊዜ እንደዛ አይነት ተጽዕኖ አልነበረም። በመጀመሪያዎቹ የኢህአዴግ ዘመናትም እንደዛው። እዛ በኋላ በ87-88 ጀምሮ ቤቱ ላይ ፖለቲካዊ ጥላ ያጠላበትና በጣም ግሎሪየስ የሆኑ በጣም የተከበሩ ሀገር አቀፍ ሀገር ቁም ሲል የሚቆምላቸው
ተቀመጡ ሲል የሚቀመጥላቸው ሊቃውንት ሳይሆን በሴሌክሽን በሆነ መንገድ የሚመጡ ሆኑ ማለት ነው። በነገራችን ላይ ከ88 ጀምሮ የነበሩ አንድ አብዱራህማን ሁሴን ሙዳ ወይም ሙሳ የሚሏቸው ጎበዝ ሰው ነበሩ። እሳቸውም ዋና ጸሐፊያቸው አብዱረዛቅ ነበረ እና ተቋሙን ትንሽ ስርዓትና ቅርጽ እንዲይዝ ከነበረው በተለይ ከ83 በኋላ የነበረውን አናርኪ ፈውዳ አክመው ቅርጽ እንዲይዝ ለማድረግ ሙከራ አድርገዋል። ከዛ በኋላ በተከታታይ አንዳንዴ በተለይ በፕሬዝዳንት ደረጃ ጥሩ ሰዎች ነበሩ። ተቋሙን አጠቃላይ ኮንትሮል አድርገው ወደሚፈለገው አቅጣጫ ለማስኬድ የተለያዩ ፋክተሮች ነበሩ ማለት ነው። በዚህ ሁኔታ እያለ ነው 2004 2000 ምናምን ላይ 4 አካባቢ አዲስ አይነት ትሬንድ በመንግስት በኩል ወደ ኢትዮጵያ ገብቷል በሚል አህባሽ የሚባል ኮቴሽን ውስጥ ብዙ ጊዜ አህባሽ ስናገር እኔ ኮቴሽን ውስጥ ነው ማረገው እውነት ነው ወይ የሚለው ነገር ብዙ ጥያቄ ስለሚያስነሳ የተነሱ ጥያቄዎች አህባሽ የሚባል መጥቷል የተባለው እውነት ነው ወይ እስከ ምን ያህል ድረስ ነው እውነትነቱ የሚለው ነገር ጥያቄ ውስጥ ስለሚገባ ኮቴሽን ውስጥ ነው ማረገውና ያኔ እንዲህ አይነት እንቅስቃሴ መጥቶብናል በሚል የድምጻችን ይሰማ እንቅስቃሴ ይነሳል። ከዛ በኋላ የድምጻችን ይሰማ ሂደት እንግዲህ እስከ 2010-11 ድረስ ቀጥሎ 2000 በተለያየ መንገድ ቀጥሎ 2005 ላይ የእስር የመን የግጭቶች ነገሮች ተከሰቱ። ከዛ በኋላ እስከ 2010 ድረስ ቀጥሏል። ያው እንቅስቃሴው በተለያየ መንገድ ኦን ኤንድ ኦፍ እየሆነ ማለት ነው። 2010 ለውጥ ሲመጣ ከዛ በኋላ ደግሞ ለውጡን ተከትሎ የመጡ ነገሮች አሉ። ይሄ ሂደት ከ2004 ጀምሮ እስከ 2010 ያለው ሂደት በተለይ ድምጻችን ይሰማ የሚባለው ሂደት በወጉ መገምገም አለበት። የተነሳበት አላማ ምንድነው? እውነትነቱ የተነሱ አጀንዳዎች ሻሮች ምንድናቸው? ፒውርሊ ሃይማኖታዊ ነው ወይስ ፖለቲካዊ ይዘት ነበረው? ሃይማኖታዊ ከሆነ እንዴት የሚሉና ከሃይማኖት ሴክት ማኳያ በብዙ ጉዳዮች መዳሰስና መገምገም ያለበት ነው። የዚህ ፕሮግራም አላማ አይደለም፣ ግን ትልቅ ጀንክቸር ስለሆነ ትልቅ ነገር ስለሆነ የሆነ የሙስሊሙን የሆኑ አመታት የወሰደና አሁን ያለውን ሁኔታ የወለደ ስለሆነ በጥንቃቄ መመርመር መታየትና እንትን ለመወቃቀስ አይደለም፣ ትምህርት ለመውሰድ ዞሮ ዞሮ ሙስሊሙ ህብረተሰብ ይቀጥላል። ወደፊት ልጆቻችን የልጅ ልጆቻችንም እንደ ተመሳሳይ ሁኔታ ሊያጋጥማቸው ይችላልና ከዚህ ሂደት እንዴት ነው የሚማሩት? በጎ ነገር ካለው በጎ ነገሮችን እንዴት ነው የሚወስዱት? ደካማ ነገሮችን ደግሞ ሳናሽ መሆናቸው ሳንሽ ኮረመም ይሄ ፓርቱ አደገኛና ደካማ ነበረ፣ ይሄ ፓርቱ ደግሞ ሙስሊሞችን ትክክል ያልሆነ አቅጣጫ የወሰደ ነበረ ተብሎ በወጉ ተገምግሞ በልኩ ተገምግሞ ሳታደንቅም ሳታጋንንም በጣም ሳታቀጭጭም በልኩ ተገምግሞ ውጤቱም ራሱ ታይቶ ድምጻችን ይሰማ ያመጣው ውጤት ምንድን ነው? በጎ ነው ወይ? በጎ ውጤት አምጥቷል? የመጣው ውጤት በጎ ነው? በሃይማኖት ደረጃ በተቋም ደረጃ በኢቭን ፖለቲካዊ ውጤቱ ምን ያህል ጥሩ ነው የሚለው በወጉ ተገምግሞ መማሪያ መሆን መቻል አለበት። ይሄ ከደጋፊና ከተቃዋሚ ውጭ ሆኖ አካዳሚክ የሆነ ኢንተሌክቹዋል የሆነ የሰከነ ግምገማ በወጉ ያስፈልገዋል የሚል እምነት አለኝ። ይሄ የዚህ ፕሮግራም አካል ስላልሆነ ሌላ ጊዜ በደንብ ይታያል። ከዛ በኋላ ምንድነው የሆነው? ከ2011 በኋላ 2011 ላይ ድምጻችን ይሰማ ውጤት ተብሎ ወይም የለውጡ ውጤት ተብሎ የመጡ ለውጦች አሉ በተቋም ደረጃና እነሱ 3 ምዕራፎች ይኖራቸዋል። በዛን ጊዜ ከዛ በፊት በህዝብ የተመረጠ ህጋዊ ጠቅላላ ጉባኤ ያለው መጅሊስ ነበረ 2011 ላይ። ይሄን አንደርስታንድ ማድረግ ያስፈልጋል። ይሄን በተመለከተ ያው ክቡር ጠቅላይ ሚኒስትር በቴሌቪዥን ደረጃ የተናገሩት አለ። ህጋዊ የሚባለው ተቋም የነ ሀጂ ሙሐመድ አሚን ይመሩት የነበረው ተቋም ነው የሚል በግልጽ ቋንቋ ነው የተናገሩት። ምክንያቱም ባለው ዳታ መሰረት ወደ 8 ሚሊዮን አካባቢ ህዝብ እንግዲህ ምርጫ የሚባለው ነገር ኢትዮጵያ ውስጥ ትክክል ነው አይደለም፣ ምን ያህል ፐርፌክሽን አለው የለውም፣ ሁሌም ክርክር አለው። የፖለቲካ ምርጫውም በአጠቃላይ በአፍሪካ ደረጃ ጭቅጭቅ አለው። በኢትዮጵያ ደረጃ በእያንዳንዱ በየ5 ዓመቱ የመንግስት ምርጫ ላይ ጭቅጭቅ ሳይኖሩ ቀርቶ አያውቅም።
ከ97 የነበረውን ታውቃለህ፣ 2002 ላይ 2007 ላይ ሁሌም ትክክል አይደለም የሚሉ ድምጾች ይኖራሉ። ግን እንደዛም ሆኖ ግን መንግስት ፓርላማው መስርቶ ጠቅላይ ሚኒስትርም ተመርጦ መንግስት ሆኖ ይሄዳል። በዛ መልኩ ምርጫዎች ተደርገዋል እና ህጋዊ የሆነ አሁንም ያልፈረሰ እስካሁን ድረስ ያልፈረሰ ጠቅላላ ጉባኤ አሁንም አለ እና ያ ነው ትልቁ እዛ አካባቢ የተፈጠረው ስህተቱ ያ ነው። 2011 ላይ 2010 መጨረሻ አካባቢ ላይ ጠቅላይ ሚኒስትሩ የነበረውን የሁከት የማብረድና ነገሮችን ወደ አንድ ማዕከል የመሰብሰብ ፍላጎት ስለነበረ በክርስትና እንዳረጉት በእስልምናውም ደረጃ 9 አባላት ያሉት ኮሚቴ አቋቋሙ። ብዙ ጊዜ በተለምዶ 9 ኮሚቴ ይባላል። 9 ኮሚቴ አለም 9 አባላት ያሉት ኮሚቴ ነው። ያ አባል ምንድነው ሲሰይሙ ያደረጉት 3 ከሱፊ ወይም ደግሞ ሱኒ፣ 3 ከሰለፊና 3 ገለልተኛ ተብሎ ነው እና አወቃቀሩ ላይ ኮሜንት ማድረግ ይቻላል። ግን የችኮላ ስለነበር እና ደግሞ እንግዲህ በዛ መልኩ የመከረ አካል ሊኖር ይችላል በሚል እንዳለ መውሰድ እንችላለን። ኮሜንት ማድረግ የሚያስፈልገው ምንድነው ድምጻችን ይሰማ ሲነሳ የተነሳው አህባሽ የሚባል ጠበኛ አለኝ ብሎ ነው። ስለዚህ መታረቅ የነበረባቸው ሁለቱ ናቸው። ድምጻችን ይሰማ 3፣ አህባሽ የሚባለው 3። ይሄኛው ዋናው ሱፊው እስልምና ሜንስትሪም ሙስልምና ዳኛ ሆኖ ምንድነው የሚያጣላችሁ ብሎ መዳኘት ያለበት ይሄኛው ነው። የተደረገው ግን ምንድነው 2004 ላይ የተነሳ ድምጻችን ይሰማ 1400 ዓመት ታሪክ ያለው ሱፊዩ ማህበረሰብ እኩል ጠረጴዛ ላይና 3 ገለልተኛ የሚባል ነገር የለም እዚህ ላይ ወይ የምትከተለው መዝሀብ ይኖርሃል ገለልተኛ ተብሎ 9 እንትን እና የ9 ኮሚቴ ላይ እዛ እንግዲህ ብዙ ጥያቄዎች የሚነሱ ብዙ መመርመር ያለበት ነገር አለ። እንደ ራሽ የተለያዩ ችኮላ ስለነበር የችኮላ አወቃቀር ነው ወይም ደግሞ ሱፊዩ መጅሊሱን አይሎን የአህባሽ ወኪል አድርጎ የማየት ስዕል ሊኖር ይችላል። አላቅም። በዛ መልኩ ነው የተዋቀረው። ዞሮ ዞሮ እንደዛ መልኩ ተዋቀረ የሆነ ነገር ነው። ከዛ በኋላ 9 ኮሚቴው ማንዴት ተሰጠው። ማንዴቱ ምንድነው? የኢትዮጵያ ሙስሊም እየተጨቃጨቀበት እየተቸገረበት ያለው ነገር ካለ ያን አጥንቶ ምናልባት ለ50 ለ60 ለ100 ዓመታት የሚሆን የተረጋጋ ተቋም ተመስርቶ እንዲሄድ የሚያደርግ ሀሳብ እንዲያቀርብ ነው። ሀሳብ ማቅረብ ነው። ችግሮችን ማጥናት ሀሳብ ማቅረብ ነው እና የመጀመሪያ እርምጃ እንደዛ አይነት ኮሚቴ ሲቋቋም የመጀመሪያው እርምጃ ምንድነው የሚሆነው? ችግር ነው የሚጠናው። ልክ የታመመ የሰውነት ክፍል አለ ኡማ የሚባል ያ እንደፈለገ አይነት ህመሙ የፈለገ አይነት ግምት ልንሰጠው እንችላለን። አንድ ሰው ሲታመም ራሱን ሲያመው እንደዚህ አድርጎ ነው ልትገምት ትችላለህ። ሆዱ ሲታመም ደግሞ ምናልባት የተበላሸ ምግብ ወስዶ ነው እንደዚህ ብለህ ልትገምት ትችላለህ። ግን እውነት አይደለም፣ ያ ላይሆን ይችላል። ምን መድረግ አለበት? ኤግዛክትሊ ግምት ትክክል ይሁን አይሁን ለማወቅ የደም ምርመራው የተለያዩ ኤግዛሚኔሽኖች መካሄድ አለባቸው እና የመጀመሪያው ነገር ሁላችንም እንገምተው ይኖራል። ለምንድነው ተንኳራ ተቋም የሌለን? ለምንድነው ሙስሊሙ ህብረተሰብ ከ67 ከ83 በፊት በነበረው ሁኔታ በአንድነት በአንድ ልብ እንዲሄድ ያልሆነው ምንድነው የሚለውን ነገር ግምቶች ይኖሩናል። እኔም አንተም ሁላችንም። ግን ባለሙያ እንደዛ ያደረግም። የመጀመሪያ ስራው ምንድነው መሆን ያለበት? ችግሩን ማጥናት ነው። ችግሩን ለማጥናት ደግሞ የችግሩ ባለቤት የሆነው ማህበረሰብ ወርደህ ማናገር አለበት። የህብረተሰብ ክፍል የተለየ የህብረተሰብ ክፍል ምንድነው ይሻላል? በተለይ ዑለሞቹን በተለያየ የዒልምና የተሰሚነት ተጽዕኖ ያሉ ሰዎችን ምንድነው የሆነው ብለ ማነጋገር ማጥናት አለ። ይሄ ፕሮፌሽናሊ እንደዛ ነው። ከዛ በኋላ ካጠናህ በኋላ በዛ ጥናት ላይ ተመስርቶ ሶሉሽን የሚባል ነገር ትሞክራለህ። ከምሁራንም ከምን ማዋይተ መፍትሄ የሚባለው ያን ታደራጅና አሁን ከተደራጀ በኋላ ሌላ ጥያቄ አለ። የተጠናው ጥናት ሪከመንድ የተደረገው መፍትሄ ለማን ነው የሚሰጠው? ለጠቅላይ ሚኒስትሩ ነው የሚሰጠው? ነው፣ በፍጹም አይደለም። ጠቅላይ ሚኒስትሩ የመንግስት መሪ ናቸው። በሃይማኖት ጉዳዮች ውስጥ የመግባት ህገ መንግስታዊ መብት የላቸው። መደገፍ ይችላሉ። የሀገር ሰላም እንዳይናጋ ማድረግ እሳቸው የሚመለከት ማአት ነገሮች አሉ። መንግስትን የሚመለከት ማአት ነገሮች አሉ። ደግሞ ማይመለከተው ነገር አለ።
ሬድ ላይን ቀይ መስመር የሆነ ነገር አለ። ስለዚህ ጥናቱ ከጠንደዘና በኋላ ምንድነው የሚደረገው? ራሱን የቻለ ጠቅላላ ጉባኤ ስላለ ለዛ ጠቅላላ ጉባኤ ነው የሚቀርበው። ራሱን የቻለ መጅሊስ ጠቅላላ ጉባኤ ያለው ያ ጠቅላላ ጉባኤ ጥናቱን አይቶ በጠቅላላ ጉባኤነት ደረጃ አጽድቆ አላጸድቅም ሊል አይችልም። ምክንያቱም የነበረው ችግርና የነበረው ውጥረት ፈቃደኛ ሆኗል። ይሄ ችግር መፈታት አለበት ብሎ እያንዳንዱ የጠቅላላ ጉባኤ አባላት ያምናል። ስለዚህ ምንድነው ስራ አስፈጻሚውም ያምናል። አት ኤኒ ታይም መፍትሄ ከሆነ ስልጣናችንን ለቀን ለሚመጣው አካል ለመስጠት ሬዲ ነን ብለዋል ከዛ በፊት። ስለዚህ እንደዚህ ዝግጁ የሆነ አካል ካለ ጥናቱን ተወስድና ተሰጠዋለ። ጠቅላላ ጉባኤው ያይና ያጸድቃል። ከዛ በኋላ ሪፎርም ቲም ያቋቁማል። ከውጭም ሊያመጣ ይችላል እከሌ ብሎ ሪፎርም ቲም ያቋቁማል። ተሐድሶ የሚያደርግ ተቋም። ከዛ በኋላ ዲዞልቭ ማድረግ ካለበት ራሱን ዲዞልቭ ያደርጋል። ስራ አስፈጻሚውን ማውረድ ካለበት ያወርድና ሌላ ባላደራ ያቋቁማል። የነበሩትን እነ ሙፍቲንም ሌላንም ጨምሮ ሊያቋቁም ይችላል። ግን ስርዓት ባለው መንገድ ነው ይሄ መሆን ያለበት። ከዛ በኋላ ራሱን ዲዞልቭ ያደርጋል። ጠቅላላ ጉባኤውን ይበትናል። ከዛ ባላደራ ቦርዱ ከጠቅላላ ጉባኤው በተቀበለው ህጋዊ ስልጣን መሰረት ሪፎርምን ያደርጋል ማለት ነው። እንደዛ መሆን ነበረበት። ምንድነው የተደረገው? ሰንበዲ ከውጭ ተደራጀ። ሚያዝያ 23 2011 ላይ ተደራጀ። ጠቅላላ ጉባኤውን ባለበት ጨፈለቀና መጅሊሱን ተቆጣጠረ ማለት ነው። ይሄ ትክክል ያልሆነ ህጋዊ ያልሆነ አካሄድ ነው። ልክ ቀደም ያልኩት ጠቅላይ ሚኒስትሩ የተናገሩት ነገር እውነት ነው። ህጋዊ ያልሆነ ህገወጥ አካል ባዕድ አካል መጥቶ ነው እዚህ ላይ የተተከለው ማለት ነውና 2011 እንደዛ ከመሆኑ በፊት 3 ዶክመንቶች ተዘጋጅተው ነበረ። የመጀመሪያ የዑለሞች የሚባል ዶክመንት በአንጻራዊነት በቂ የሆነ ውይይት፣ በቂ ባይባልም ጥሩ የሆነ ውይይት ተደርጎበታል። ረቂቅ ናቸው እነዚህ እንትኖች። ምክንያቱም ህጋዊ የሆነ አካል ሲመጣ ወይ ጠቅላላ የመጅሊሱ ጠቅላላ ጉባኤ ማጽደቅ አለበት። ያን ያጽድቆት ቢሆን ህጋዊ ዶክመንቶች የሆኑ ነበረ። ከዛ በፊት ግን ረቂቅ ናቸው ገና። ከዛ ደግሞ አስተዳደሩን የሚመለከት የመጅሊስ ደንብና መመሪያ የሚባል አለ። እሱ አለ። እሱ ምንም ውይይት አልተደረገበትም። አንድ ቀን ብቻ ውይይት ተደርጎበታል እዚህ በህዝብ ላይ። ከዛ በኋላ ማውረድ አልቻሉም ወደ ህዝብ። እንዲሁ እንደያዙት ሚያዝያ 23 2011 ደረሰ። ሶስተኛ የአዋጁ ጉዳይ ነው። አዋጁን ጉዳይ የህግ ሰዎች አርቀው የሰጡት አለ። ከዛ በኋላ አዋጅ የራሱ ፕሮሰስ ስላለው መንግስት ከህገ መንግስቱን ከምንም አንጻር በጣም አጠር አድርጎ ጥሩ አድርጎ አዋጁ እንዲወጣ አድርጓል ማለት ነው። ስለዚህ 2 ዶክመንቶች ነበሩ። ምን ተደረጉ? ለህዝብ መወያየት ነበረባቸው። በተለይ የዑለማው ውይይት መቅረብ ነበረበት። የተወሰኑ ውይይቶች ተደረጉ። ከዛ ሀገር አቀፍ ዑለሞች ይወያዩባቸዋል ተብሎ 3 ጊዜ ጥሪ ተደረገ። እዚህ ከመጡ በኋላ ስብሰባው አንድ ቀን ሲቀረው ወይ ምናምን በአልሆኑ ምክንያቶች ተበተነ ሳይደረግ ማለት ነው። ሀሪማዎችን ጥለው የሄዱ ዑለሞች ሁሉ ከመጡ በኋላ ሚያዝያ 23 2011 150 ዑለሞች ይምጡና ይወያዩ ተባለ። ከተለያዩ ወገኖች እንግዲህ ሲዋቀር ሱኒ ያለ ሰለፊ ያለ ተብሎ ነው የተዋቀረውና መምጣት አለባቸው ተባለ። መጡ እነዛ 150 እና አላማው ዶክመንቶችን ተወያይተው ይሄ ይውጣ ይሄ ይግባ ብለው አጽድቀውት እንዲሄዱ ነው። ወይም ደግሞ ረቂቁን የመጨረሻ ተቀብለነዋል እንዲሉ ነው። እና ሲመጡ ሚያዝያ 23 ሸራተን ሲገባ ለውይይት የመጣ ሰው ምንድነው የሆነው? 26 ሰዎች መርጠንልሃልና እነሱ ያወያዩሃል፣ እኛ በቅቶናል በሚል አይነት ስሜት 26 ሰዎች ኖሚኔት ተደርገው ተሾሙ። የመጅሊስ ህጋዊ ጠቅላላ ጉባኤ ባላጸደቀበት፣ ህገ ደንብ ባልተሻሻለበት ዝም ብሎ ሳንበዲ መጥቶ ከዛ በኋላ ምንም ማድረግ አይቻልም። የሆይ ሆይታ ጊዜ ስለነበረ ምንም ማድረግ አይቻልም እና ከዛ ላይ አወቃቀሩን በሚመለከት አሁንም ብዙ ኮሜንቶች አሉ። በተለይ በሱፊዩ ወገን ውክልናው ትክክል አይደለም የሚሉ ሰዎች አሉ። ያን አልተማከረም፣ ሌላኛው ወገን የመረጠለት የሚል እንትናሉ። በዛኛው ወገን በጣም ጠንካራ የሆኑና ሀገሪቱ ውስጥ አሉ የሚባሉ ሰዎች ናቸው የተወከሉት። ወደዚህ ስትመጣ ደግሞ በተቻለ መጠን ችግር እንዳይፈጥሩ ተብለው ኮምፕሮማይዝ ያደርጋሉ ተብለው የሚታሰቡ ሰዎች ናቸው። ምናልባት ደግሞ ምንም አይነት ከለር ምንም አይነት ድምጽ የሌላቸው ሰዎች ናቸው። በጣም በቁጥር ትንሾቹ ናቸው፣ ትንሽ ጠንከር ያሉ ማለት ነው እና ውክልናው ምናልባት 70-30 ወይ 80-20 ሊሆን ይችላል። በጣም አናሳ ነው እዚህ አካባቢ የነበረው ማለት ነውና ከዛን ጊዜ ጀምሮ ነው ችግሩ የፈጠረው። ከዛን ጊዜ በኋላ ሲገቡ ሚያዝያ 23 ላይ
80-20 ወይም 30-80-20 ወይም 30-70 ልትለው በሚቻል መልኩ የሱፍዩ ውክልና በጣም በቀጨጨ መልኩ እንዲወከል ተደረገ። ያ የፈጠረው አደጋ ነው። ከዛ በኋላ ባሉ ሁኔታዎች ላይ ጫናው እየበረታ ሄዶ አሁን ላለው ሁኔታ የደረስንበት ማለት ነው።